ኸይርን ነገር መጀመር ለብዙዎች ቀላል ነው። ነገር ግን በዛ ኸይር ነገር ላይ በገባህበት ኸይር ነገር ላይ መቆየት ጥቂቶች የሚታደሉት ነው። የተለያዩ ፈተናዎች አሉና በተለይ የመጀመሪያው የዒልም ፍለጋ ሂደት ላይ የተለያዩ ፈተናዎች ያጋጥማሉ። በአካል ሊሆን ይችላል ሐታ በልብ አንዳንድ ጊዜ ምን ብለህ እስክታስብ ድረስ ትደርሳለህ። ዒልም ፍለጋ ውስጥ ሳልገባ በፊት የነበረኝ ኢማን የተሻለ ይሆን እንዲህ ብለህ እስክትል ድረስ ማለት። ምክንያቱም የቂን በዒልም ነው የሚገኘው። ዒልም ፍለጋ ውስጥ በገባህ ጊዜ ሸይጣን ከዚህ ነገር ሊያፈናቅልህ የተለያየ ወሳዊስ ይጥልብሃል። ወልዒያዙ ቢላህ። ጥንት የፊስቅ ቦታዎች ውስጥ ሆነ አይመጣ የነበረ ጉትጎታ መሳጅድ ውስጥ ሆነ ይመጣብሃል። በዚህ ጊዜ እነዛ የፊስቅ ቦታዎች የተሻሉ መስለው ሊታዩ ይችላሉ። ጀህለን ሚንክ ይሄ ግን የመልካም ነገር ምልክት እንደሆነ ከዚህ በፊት አስታውሰናል። አንድ ሰው ወደ መልካም ነገር በገባ ጊዜ የተለያዩ ፈተናዎች፣ ጉትጎታዎች ያጋጥሙታል ከሸይጣን በኩል ማለት ነው። የፈረሰ ቤት አፍራሽ ያስፈልገው። የተደረማመሰ አካባቢ አፍራሽ ኃይልን አይፈልግም። ፈርሷልና መጀመሪያው ቀልብ በተገነባ ጊዜ ሸይጣን የተለያዩ ጉትጎታዎችን ይዞ ይመጣል። ምክንያቱም ተገንብቷልና። በዚህ ጊዜ ልንጨናነቅ አይገባም። የኸይር ነገር ምልክት ነውና ባይሆን ይሄ ጉትጎታ ከምን ጋር የተያያዘ መሆን መቻል አለበት። ያንን ጉትጎታ ከመጥራትህ ጋር መናገር ካለመፈለግህ ጋር ከመታገልህ ጋር በዚህ ጊዜ ذاك صريح الإيمان ያሉት አይነት ጉትጎታ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም ይሄ ጥርት ያለ ኢማን ነው ብለውታል እኮ ዐለይሂ ሰላቱ ወሰለም። ያ መልካም ትውልድ የበለጠው ትውልድ እንዲህ አይነት ጉትጎታ አጋጥሞታል። ነብዩ ሰለላሁ ዐለይሂ ወሰለም ይህንን የመሰለ ጉትጎታ ላይ ነው ምን ያሉት? አልሐምዱሊላህ الذي رد كيده إلى الوسوسة የሱን ተንኮል ወደ ጉትጎታ የመለሰ አላህ ሱብሓነሁ ወተዓላ ምስጋና ያስፈልገዋል ብለዋል። ምስጋና ይገባዋል ብለዋል ዐለይሂ ሰላቱ ወሰላም። አንዳንድ ሰው ግን ያጋጠመውን ሁሉ ይተነፍሳል። ይሄ እዛ ውስጥ የሚገባ አይደለም። ይሄ ከባድ በሽታ ነው። ያጋጠመ ጉትጎታ ሁሉ አይነገርም ለሰው ማለት ነው። እንኳን እንዲህ አይነቱ ህልም ራሱ እንኳን ዝም ብለህ ላገኘው ሁሉ የምትነግረው አይደለም። ለማንኛውም እዚህ ላይ በምን መከሩ? በመዘውተር። ምክንያቱም ወደ ዒልም ፍለጋ በገባህ ጊዜ የተለያየ ነገር ያጋጥማልና ሶብር ካንተ ይጠበቃል። አካልህ ሊደክም ይችላል። የተለያየ ጉትጎታ ያጋጥማል። ከቤተሰብ በኩል የሚመጣው ፈተናም ቀላል አይደለም። እናንተና አታያቸውም እንደ የት እንደደረሱ ብሎ አንተስ እስከ መቼ ነው? የዱንያ እድገቶችን እየጠቀሱ ማለት ነው። እስከ መቼ ነው ታገስ፣ ያልፋል። ይሄ ሁሉ ንግግራቸው የሚቆምበት ወይ ወደ መልካም የሚቀየርበት ጊዜ ይመጣል ኢንሻአላሁ ተዓላ እኛ የታገስን እንደሆነ ማለት አለያ ከቤተሰብ አቅጣጫ የሚመጣው ጉትጎታ ራሱ ቀላል አይደለም፣ በጣም ፈታኝ ነው። የሩቅ ዘመድ የሚባለው ራሱ ይመጣና ለዚያራ የመጣ መስሎ እንዲህ አይነቱን ጉትጎታ ተፍቶ ይሄዳል። እስከ መቼ እያለ ማለት ነው። እሱ እኮ የዒልም ፍለጋ ውስጥ አይደለም። እስከ መቼ ብለህ ልትለው የሚገባ አንተ ነበርክ። ከዚህም ጋር ግን ድፍረቱን እነሱ አገኙት፣ እኛ አጥተነው ማለት ነው። አልሙሂም ሶብር ያስፈልጋል። ያሉትን ይበሉ። እኛ ሊያሳስበን የሚገባው ምንድነው? በእርግጥም አላህ ሱብሓነሁ ወተዓላ የሚወደው መንገድ ላይ ነን ወይ? የዒልም ደረጃ ላይ ባንደርስ ነው ያሳስብ። መንገዱ ላይ መሆናችን ብቻ ነው የሚያሳስበን። ዓሊም አይደለም ተብለህ አትጠየቅም። ነገር ግን መማር ያለብህን ነገር ሳትማር በመቅረትህ ምክንያት ልትጠየቅ ትችላለህ፣ ትጠይቃለህ።